አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ለዓሊ ረዲየላሁ ዐንሁ እንዲህ አሉት፣ አንተ ዓሊ ሆይ ከመተኛትህ በፊት 5 ነገራቶችን ተግበር። አንደኛው ስትተኛ 4000 ዲናር ሶደቃ ስጥ። ሁለተኛው ደግሞ ቁርአንን አኽትም። ሶስተኛ ለጀነት ዋጋዋን ክፈል። አራተኛው 2 ሰዎችን አስታርቅ። አምስተኛው ደግሞ ከዚያም አንድ ጊዜ ሐጅ አድርገህ ተኛ አሉት። ዓሊይም ረዲየላሁ ዐንሁ እንዲህ በማለት ጠየቁ፣ የአላህ መልእክተኛ ሆይ ይህን በአንድ ሌሊት እንዴት ማድረግ ይቻላል ብሎ ጠየቃቸው። ረሱልም ሰለላሁ ዐለይሂ ወሰለም የሚከተለውን ተናገሩ። 4 ጊዜ ሱረቱል ፋቲሓን የቀራ 4000 ዲናር ሶደቃ ከሰጠው ጋር እኩል ነው። 3 ጊዜ ሱረቱል ኢኽላስን ወይም ቁል ሁወላሁ አሐድን የቀራ 1 ጊዜ ቁርአንን ሙሉ እንዳኸተመ ይቆጠርለታል።